ሰላም ሰላም፣ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ጥያቄ ነው ይዤ የመጣሁት። በቤተሰባችሁ አንድ ልዩ የሆነ ሰው ቢኖር እጅግ በጣም ብዙ ችሎታ፣ ጥበብ፣ ተሰጥኦ፣ አቅም፣ ጥበብ ያለው ሰው፣ ልዩ ልዩ ስራ ያለው ሰው፣ አዋቂ ሰው ቢኖር የእሱን ጥበብ የጋራ የራሳችን የቤተሰቡ ጥበብ ነው ብላችሁ ትጠቀሙበታላችሁ ወይስ እናንተ ምንም ስለሌላችሁ እሱን ለማጥፋት ትሞክራላችሁ? የእሱን ጥበብ ለማጥፋት ትሞክራላችሁ? ከቤተሰቡ መካከል አንዱ ተለይቶ ዝነኛ ስለሆነ እጅግ በጣም ብዙ ሀብት ስላለው የገንዘብ እያልኩ አይደለም፣ ብዙ አይነት ሀብቶች አሉ። ያ ሁሉ ስላለው ያ ሁሉ ጸጋ ስላለው ሰይጣናዊ ቅናት ይሰማቸዋል ወይስ መንፈስ ቅዱሳዊ ቅናት ይሰማቸዋል? ጥያቄው ለእናንተ ነው። ለምን ይሄን ጠየቅኳችሁ? ኢትዮጵያ ይሄን ትመስላለች። አሁን የነገርኳችሁን ቤተሰብ ትመስላለች። ኢትዮጵያ በተለያየ ክልል እየፈለቁ የተሰሩ የተገኙ ብዙ ታላላቅ ጥበቦች አሏት። በተለያዩ ክልል ላይ የተገኙት ነገር ግን ያው ኢትዮጵያ ናቸው። ከኢትዮጵያ አልፎ የአፍሪካ መገለጫ የሆኑ እጅግ በጣም ድንቅ ድንቅ ነገሮች አሉ ኢትዮጵያ ውስጥ። ለምሳሌ የመጀመሪያው ትልቁ ኢትዮጵያን ልዩ ከሆኑት ሀገራት የሚመድባት የመጀመሪያው ትልቁ ሀብት ፊደሏ ነው። የግዕዙ ፊደል፣ ያው አሁን በተለምዶ የአማርኛው ፊደል የምንለው ማለት ነው። የአማርኛው አይደለም። በእርግጥ 26ቱን ከግዕዝ ነው የወሰደው። አማርኛ የጨመረው 7 ወይ 8 ቢሆኑ ነው፣ 7 ቢሆኑ ነው። ለማንኛውም ይህ ፊደል ብርቅ ነው። ለምን እንደዛ አልኳቸው? ዓለም ላይ ካሉ ታላላቅ ሀገራትን ጨምሮ አሜሪካን ጨምሮ ለቋንቋቸው የራሳቸው ፊደል ስለሌላቸው ተውሰው ነው የሚጠቀሙት። ከሌላው ሀገር ሳይዋሱ በራሳቸው ፊደል የሚጠቀሙ ቋንቋዎች ወይም ሀገራት ከ15 እስከ 20 ቢደርሱ ነው። ጥርት ያሉት 15 16 ናቸው። እንግዲህ በቋንቋ ትምህርት እንግዲህ እንደተማርነው አሁንም ጉግል ብታደርጉ ከ15 እስከ 20 የሆኑ ቋንቋዎች ፊደሉ ስርዓተ ጽሕፈቱ እስከጠፋባቸው ሀገራት ዝርዝር ያመጣላቸዋል። እንግዲህ ዓለም ላይ ስንት ሀገር አሉ? እናንተ ቁጠሯቸው። ከነዚህ ሀገራት ልዩዎቹ በፊደል ደረጃ 15 ናቸው እያልኳቸው። ከነዚያ ብርቅዬ ቋንቋዎች አንዱ የኛ የሀገራችን የአማርኛው ቋንቋ ማነው ፊደል ነው፣ የግዕዙ ፊደል ማለት ነው። እንግዲህ ይሄ ፊደል የሰሜን ነው ስለሚባል የአማራ ነው ስለሚባል አይደለም። ያው የኢትዮጵያ ነው። የኢትዮጵያ ፊደል ነው። ፊደሉ የግዕዝ ፊደል ነው። ግዕዝ ደግሞ ብሔር የለውም። ግን ይህን ፊደል የሚጠቀሙት ሰሜኖቹ ስለሆኑ ሌሎቻችሁ ወንድሞች ሰይጣናዊ ቅናት ያድርባችኋል ወይስ መንፈስ ቅዱሳዊ ቅናት? የራሳችን ነው ብላችሁ ተቀበሉታላችሁ? እንደ ኢትዮጵያ እንደ አፍሪካ መኩሪያችን ነው ብላችሁ ታስባላችሁ? ወይስ ፊደሉን ባያችሁ ቁጥር ደማችሁ ይፈላል? አንድ ጥያቄ ነው። ሁለተኛው የኢትዮጵያ ድንቅ ነገር ዘመን አቆጣጠር ነው። በዘመን አቆጣጠር እንግዲህ ኢትዮጵያ 3 የተለያዩ ብዙ ሀገራት የሚጠቀሙባቸው፣ ለነገሩ አንዱን ነው አብዛኛው ሀገር የሚጠቀመው ዓለም ላይ ጥር ላይ ዘመን የሚለወጥበት ማለት ነው። ጥር 1 አብዛኛው ምዕራባውያን የሚጠቀሙበት። ከዚያ ሌላኛው እስራኤል ለመጠቀምበት ነው። ጥቅምት ላይ መሰለኝ የአቢብ ወር የሚሉት። ኢትዮጵያ ደግሞ መስከረም ላይ። በእርግጥ የአረቡ ዓለም በተለይ አረብ ያው ክርስቲያኑ ሙስሊም ስላለ የሙስሊሙ ማህበረሰብ ሂጅራን ይጠቀማል። ግን ራሳቸው የአረቡ ዓለም የምዕራባውያንን ነው እንደ ሀገር የሚጠቀሙበት። ሂጅራ ይበሉ እንጂ የሚጠቀሙት ያኛው ነው። ለማንኛውም ከነዚህ 3 ወይም 4 ብርቅዬ የዘመን አቆጣጠሮች አንደኛው የኢትዮጵያ ነው። የትም ዓለም ላይ የለም፣ ማንም አይጋራውም። የኢትዮጵያ ራሷ የብቻዋ 12 13 ወር ያላት። ይህንን ስታዩ የሰሩት ሰሜኖቹ ስለሆኑ አሁን ይህን ምለው ለሌላ ለጥላቻ ለክርክር አይደለም። መጥፎ አስተሳሰብ ያላቸውን ሰዎች ለማሳፈር ነው። የኛ አይደለም፣ እኛን አይመለከትም። እንደውም አንዳንዱ ከኢትዮጵያ ኦርቶዶክስ ተዋሕዶ ጋር በማገናኘት ይሄ የኦርቶዶክስ አከባበር ነው ይቀየርልን ከሚሉት ናቸው። በሰይጣናዊ ቅናት ከሚቃጠሉት ማህበረሰብ አካላት ናቸው። ወይስ ይህ የዘመን አቆጣጠር የኢትዮጵያ ነው፣ ልዩ የሚያደርገን ነው፣ እንደ ኢትዮጵያ ቀርቶ እንደ አፍሪካ የሚያኮራን፣ ልክ እንደ ፊደሉ የሚያኮራን ነውና የራሳችን ነው ብለው ከሚያስቡት ናቸው?
መንፈስ ቅዱሳዊ ቅናት ከሚያድርባቸው አካላት ናችሁ ወይስ ሰይጣናዊ ቅናት ከሚያድርባቸው? አጥፍታችሁ ለመጥፋት ነው የምትሞክሩት? ፊደሉን አጥፍታችሁ ተያይዞ ለመጥፋት ከሚያስቡት ናችሁ? ካላንደሩን አጥፍቶ ተያይዞ ለመጥፋት ከሚያስቡት ናችሁ ወይስ በጋራ ከሚኮሩበት አካላት ናችሁ? ይሄ ሁለተኛው ነው። ሶስተኛው የቅርስ ነው። እንግዲህ በተለያዩ ዘመናት መነሻቸው ሃይማኖት ሊሆን ይችላል፣ የሆነ ማህበረሰብ ላይ ሊሆን ይችላል። ብቻ ኢትዮጵያ ውስጥ ያለ የትኛውም ቅርስ የኢትዮጵያ ነው። አፍሪካን ይመለከታል፣ ዓለምን ይመለከታል። ምክንያቱም የዓለም ብርቅዬ እንትን ነው ተብሏል፣ ቅርስ ነው ተብሏል። ስለዚህ ከነዚህ ውስጥ ማንን እንጥቀስ? እንግዲህ ኢትዮጵያ ውስጥ ካሉ ቅርሶች ብዙ ቅርሶች አሉ፣ የተመዘገቡም ያልተመዘገቡ። እጅግ በጣም ውዱ ዓለም ላይ ካሉ እጅግ በጣም ውድ ከሚባሉ ዲዛይን የላቀ ከዚህ በፊት የትኛውም ዓለም ላይ ያልተሰራ አሁንም ያልተሰራ ወደፊትም ይሰራል ተብሎ የማይታሰብ ቅርስ አለን። የላሊበላ አብያተ ክርስቲያናት፣ ውቅር አብያተ ክርስቲያናት እንደነ አክሱም ያሉት፣ በተለይ አሁን የላሊበላ አካባቢ ያሉት 11ዱ ውቅር አብያተ ክርስቲያናት አብዛኞቹ ዲዛይኖች ከዚህ በፊት አልተሰሩም። የትኛውም ዓለም ላይ የትኛውም ጥንታዊ ግሪክ ላይ እንኳን አልተሰራም። የጥበብ ሀገር ናት የምትባለው ግሪክ እንኳን የላትም እንደዚህ አይነት። ግብፅ ላይ የለም፣ እስራኤል ላይ የለም፣ የትም ሀገር ላይ የለም። እና እንዲህ አይነቱን ውድ እጅግ በጣም ውድ የሀገር መኩሪያ ስታዩ ሰይጣናዊ ቅናት ያድርባቸዋል ወይስ መንፈስ ቅዱሳዊ ቅናት ያድርባቸዋል? የፈለጋችሁትን ሃይማኖት ተከተሉ፣ ነገር ግን እንደ ሀገር ሀብት ነው የምታዩት ወይስ አይ የእንትን ሃይማኖት ነው እኔን አይመለከተኝም ብለው ከሚያስቡት ወገን ናችሁ? ይህ እንግዲህ ሶስተኛው ጥያቄ ነው። አራተኛውና የመጨረሻው ሰንደቅ ዓላማ ነው። ሰንደቅ ዓላማ እንግዲህ በተለያየ ታሪክ አጋጣሚ አንድ ሀገር የሆነ ቀለም ትጠቀማለች። እንግዲህ እኛ በታሪክ አጋጣሚ አረንጓዴ፣ ቢጫ ቀዩን ስንጠቀም ኖረን መተናል። በየመሀል ላይ የተለያዩ ምልክቶች ብናደርግበትም ያው አረንጓዴ፣ ቢጫ ቀዩን እየተጠቀምን ለብዙ እንግዲህ ዓመታት ኖረንበታል። ይህ ሰንደቅ ዓላማ በአድዋ ጊዜ የድላችን መታያ ሆኖ እንግዲህ ኢትዮጵያውያን ጣሊያንን፣ ምዕራባውያንን አሸነፉ፣ ነጮችን አሸነፉ፣ ጥቁሮች ነጮችን አሸነፉ ብለው ብዙ ሀገራት በአፍሪካ በተለይ እንደ መኩሪያ አድርገውት ብዙዎቹ ሀገራት ሰንደቅ ዓላማቸውን አረንጓዴ፣ ቢጫ፣ ቀይ መደቡን በተለያየ ቅርጽ ተጠቅመውበታል። አሁን ላይ ጎግል ብታደርጉ ከ24 ድረስ ቆጥር ያለው ከ15 እስከ 24 አካባቢ ሀገራት ሶስቱን አረንጓዴ፣ ቢጫ፣ ቀይ ተጠቅመውታል። አንዳንዶቹ ምንም ነገር ሳይቀላቅሉ ብቻ ቅደም ተከተሉ ልክ እንደኛ እንዳይቀላቀል፣ ልክ እንደኛ እንዳይሆን፣ ተመሳሳይ እንዳይሆን ወይ ገልብጠው ወይ በቁም ይተጠቀማሉ አፍሪካውያን። ጀማይኮች ጭራሽ የእምነት መገለጫ እስከሚያደርጉ ድረስ እና ሌሎችም ሀገራት ወደ ምዕራቡ ማይቻሉ የሆነ ሀገር የሆነ እንትን ኤዥያ አካባቢ። ስለዚህ አብዛኞቹ የጀግንነት መገለጫ ኩራት፣ በተለይ ጥቁሮች መኩሪያቸው አድርገው ከኛ ወስደው ብዙዎቹ የኛን ሰንደቅ ዓላማ ምልክት በተለያየ መንገድ ተጠቅመውበታል። ይህን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ አብዛኞቹ አፍሪካውያን እንደኮሩበት፣ አብዛኞቹ ሀገራት የድል መገለጫ አድርገው የተለየ መልእክት ያለው የተከበረ ሰንደቅ ዓላማ አድርገው እንደተቀበሉት እናንተም በቅንነት ትቀበሉታላችሁ ወይስ ቅድም እንዳልኩት ሰይጣናዊ ቅናት ከሚያድርባቸው አካላት ናችሁ? ይህንን ሰንደቅ ዓላማ አጥፍታችሁ በሌላ ምንም ታሪክ በሌለው ቀለም ተክታችሁ አጥፍታችሁ መጥፋት እንግዲህ አጥፍተው መጥፋት ከሚያስቡት ናችሁ። ታሪክን፣ ማንነትን፣ ቀለምን፣ ያለፈውን ነገራችን ሀብት በሙሉ አጥፍተው እኩል ሆነው እንግዲህ እዛ ቤተሰብ ላይ ያለውን ችግር ነግራችኋለሁ። እነሱ የላቸውም፣ ይሄኛው አለው። እንግዲህ አጥፍተው መጥፋት ከሚፈልጉት ናችሁ ወይስ ማንም ይስራው ማን ኢትዮጵያ ውስጥ እስካለ ድረስ አፍሪካ ውስጥ እስካለ ድረስ የኛ ነው ብላችሁ አክብራችሁ በዚያ መድመቅ ትፈልጋላችሁ? የትኛው ቅናት አለ እናንተ ጋር? መንፈስ ቅዱሳዊ ቅናት ወይስ ሰይጣናዊ ቅናት? መልሱን ለእናንተ ሰጥቻለሁኝ። ሰላም ሁኑልኝ።